ሰላም ጤና ይስጥልን ከጨፌ ሚዲያ የሰዓቱ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ኒሃና ጌታውን አብራችሁ ቆያለሁ። ለጨፌ ወጣቶች ሁለገብ ህብረት ስራ ማህበር ሰራተኞች ስለ ማህበሩ ስራ ላይ ስልጠና ተሰጠ። ሰልጣኞቹም ከስልጠናው ጥሩ ልምድ እንዳገኙ ተናግረዋል። ለተጨማሪ ዘገባ አብዲሳ ፈቃዱ። ለጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር ሰራተኞች ስለ ማህበሩ ስራዎች ላይ ስልጠና ተሰጠ። ህዳር 13 2018 ዓ.ም በዋና መስሪያ ቤቱ አዳራሽ ውስጥ ለአመራር ሰራተኞች ልዩ ስልጠናዎች ተሰጥተዋል። ስልጠናውን የሰጡት የማህበሩ መስራችና ፕሬዝዳንት የሆኑት አቶ ሰኚ እንዳሹ ናቸው። አቶ ሰኚ እንዳሉት የማህበሩ ሰራተኞች ኃላፊነት፣ ተጠያቂነት፣ ቅንነት፣ ታማኝነትና ሰባቱ መሪዎችን ተከትሎ ከሰራችሁ ውጤታማ ትሆናላችሁም ብለዋል። ኃላፊነት፣ ተጠያቂነት፣ ተቆርቋሪነት፣ ቅንነት፣ ታማኝነት ስትፈጥሩ በውስጣቸው ስትፈጥሩ ሰባቱ መርህ ስትከተሉ እያደጋችሁ ትሄዳላችሁ። ሲስተሙ በራሱ ጊዜ ይገባችኋል። የህብረት ስራ ሰራተኛ መሆን ራሱ ቀላል አይደለም። አቶ ሰኚ እንዳሉት ህብረት ስራ ማህበር ማለት ራሱን በራሱ የሚያስተዳድር ነፃ ማህበርና የጋራ ዓላማ ያለው ዲሞክራሲያዊ ህብረት ነው ብለዋል። ህብረት ስራ ማለት ራሱን በራሱ የሚያስተዳድር ነፃ ማህበር ሆኖ ሰዎች ኢኮኖሚያዊ፣ ማህበራዊና ባህላዊ ፍላጎታችሁንና ምኞታችሁን ለማሟላት በፍቃደኝነት የተሰበሰቡበት የጋራ የሆነና በዲሞክራሲያዊ አሰራር የሚቆጣጠሩ ድርጅት ነው። የህብረት ስራ ማህበር እንደ ሌሎቹ ድርጅቶች ግብር ባይከፍልም የመንግስት ልማታዊ ስራ ላይ ይሳተፋል፣ እንዲሁም በጎ አድራጎት ላይ አስተዋጽኦ ያደርጋልም ተብሏል። እኛ ግብር ባንገብርም ከኛ የሚጠበቅብን ከምናገኘው ትርፍ ላይ መንግስታዊ የልማት ጥያቄ ስፖንሰር ይጠይቁናል አይጠይቁንም? ድጋፍ፣ እርዳታ፣ ደብተር ምናምን ይጠይቁናል። መንግስት የሚጠይቀን አስተራራዊ ጥያቄዎችን እንጠይቃለን። ያንን የምናደርገው ሁሉ ወዴት ነው የምታሰብልን? ግብርና ከቫት ጋር ይስተካከላል ተብሎ ይገመታል። አንድ ሁለተኛ ኑሮ ውድነትን እናረጋግላለን ተብለን እንጠብቃለን፣ እንታመናለን። በመጨረሻም የማህበሩ ሰራተኞች የወሰዱት ስልጠና ላይ ሀሳባቸውን አክሏል። ስልጠናው ኃላፊነታችንን እንዴት መወጣት እንዳለብን አስተምሮናልም ብሏል። አክሎም የተሰጠን ስልጠና ህብረት ስራ ማህበርን ጠንቅቀን እንድናውቅ አድርጎናልም ብሏል። ዛሬ የወሰድነው ስልጠና በጣም የሚገርም ነው። ማለት ህብረት ስራ ማህበርን እንድናውቅ አድርጎናል። ማለት ህብረት ስራ ማህበር የሚሳተፉ ሰዎች በራሳቸው ፍቃድ ተነሳሽነት ፈልገው እና በቃ በአንድነት ለመስራት ከትንሽ ነገር ይጀመራል። ከትንሽ ሼር አንድ ሼር ከመግዛት ይጀመራል። ከዛ በኋላ እየተስፋፋ የሚሄድ እያደገ የሚሄድ የአንድ ሰው ስራ ኃላፊነት ብቻ ሳይሆን የተደራጀ ብዙ ኃላፊነት ያለበት ሰው አንዱ ለአንዱ የሚያሸጋግር ዛሬ የተማረው ሪስፖንሲቢሊቲያችን ነው። የማህበሩን አሰራር እንደተመለከተ ማለት ነው። ዋነኝነት ማየት ያለብን ጽንሰ ሀሳቡ ነው። ጽንሰ ሀሳቡ ምንድነው? የሚተባበር የተዋሃደ እርስ በርስ የሚረዳዳ ሰራተኞችን ማፍራት ነው፣ ለሁላችንም ማለት ነው። ዋናው ዓላማ ደግሞ የኑሮ ውድነትን ማረጋጋት ሊሆን ይችላል፣ የማህበሩ ማለት ነው። እዚህም ላለ ነው ቢሆን ኮንፊደንስ ያለን ለመማር ዝግጁ ለመለወጥ ዝግጁ የሆኑ ሰራተኞች ለመሆን ለተጠቃሚ ደግሞ በአነስተኛ ዋጋ እንዲገለገሉ የማድረግ የስራ እድል መፍጠር፣ የኑሮ ግሽበትን ማረጋጋት። የህብረት ስራ ዓላማው፣ ጽንሰ ሀሳቡ፣ አደረጃጀቱ፣ የስራ አመራር ሁኔታውና የአባላት መብትና ግዴታን አይተናል። አባላት ምንድነው መብቱ፣ ግዴታውስ ምንድነው፣ ማህበሩስ ምንድነው ለአባላት ማድረግ ያለበት፣ ማህበሩ ምንድነው ማድረግ ያለበት የሚለውን አይተናል። በ2012 የተመሰረተው የጨፌ ወጣቶች ሁለገብ ህብረት ስራ ማህበር በአዲስ አበባና ዙሪያዋ በርካታ ስራዎችን እየሰራ ይገኛል። ለተጨማሪ ዘገባ እንደሚከተለው ይቀርባል። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር በአዲስ አበባና ሸገር ከተማ በርካታ ስራዎችን እየሰራ ይገኛል። እነዚህም ስራዎች የእህልና ጥራጥሬ አቅርቦት፣ የዶሮና ከብት እርባታ፣ የአሳ እርባታና የመሳሰሉትን በዋነኝነት እየሰራ ይገኛል። እነዚህን ስራዎች በመስራትም ለማህበሩ አባላት
የስራ እድልን ፈጥሯል። ከነዚህም መሀል የማህበሩ አባል የሆኑት አቶ ምስጋናው መርከብ የፉሪ ክፍለ ከተማ ነዋሪ ሲሆኑ በንግድ ዘርፍ ላይ ተሰማርተው የሚሰሩ መሆናቸውንና ከማህበሩም 1500 እንቁላሎችን ተረክበው በማከፋፈል ላይ ይገኛሉ። ስሜ ምስጋና መርከብ ይባላል። ጨፌ ወጣቶች ህብረት ስራ ማህበር አባል ነኝ። እንዲሁም ደግሞ ተወካይ ነን በፉሪ ክፍለ ከተማ ላይ አጠቃላይ ንግድ አትክልትና ፍራፍሬ እንዲሁም ደግሞ እንቁላል። ዛሬ የወሰድኩት እንቁላል 1500 ነው። እንዲሁም ደግሞ የሸቀጣ ሸቀጡን ጭምር አጠቃለን ነው የምናቀርበው። በተጨማሪም አቶ ምስጋናው መርከብ ከድርጅቱ እያገኙ ያለው አገልግሎት ምቹ እንደሆነና ወደፊትም ከማህበሩ ጋር በትጋት እንደሚሰሩ ገልጸዋል። ከድርጅቱ እያገኘን ያለው አቅርቦት በጣም መልካምና ቆንጆ ነው። ትራንስፖርትም ጭምር እንዲሁም ልዩ ልዩ ድጋፍ ማድረግ ያለበትን ሁሉ እያደረገልን ይገኛል። በእለቱም የማርኬቲንግ ክፍል ተጠሪ የሆኑት ወይዘሪት በላይነሽ ደጀኔ እንደተናገሩት የጨፌ ወጣቶች ሁለገብ ህብረት ስራ ማህበር በርካታ ስራዎችን እየሰራ የሚገኝና የኑሮ ውድነትን ለማቅለል እየሰራ መሆኑን ገልጸዋል። እዚህ ድርጅታችን ብዙ የእንቁላልም የዶሮም እንዲሁም የወተትም ምርቶችን ያቀርባል። የማህበሩ የእንቁላል ተረካቢ ደንበኞችም ከ100,000 በላይ የእንቁላል ትዕዛዝን እንደሚቀበሉና እንደሚያስረክቡ ተናግረዋል። ብዙ ኦርደር ነበረብን። ወደ 100,000 ምናምን እንቁላል ወስደዋል እና አሁንም ገና 100,000 የሚፈልግ ከስተመር አለን ማለት ነው። እና ምንድነው በቀን በቀን ያው ከስተመር በጣም አለው። ድርጅቱም አንደኛ ከውጭ ገበያ ያው ዲስካውንት አለው እዚህ ለማከፋፈልም ለሽያጭም ወስዶም ለከስተመር ለማቅረብ ዋጋው ተመጣጣኝ ስለሆነ ከስተመሩ ብዙ ነው። ይሄን ብቻ ሳይሆን እንቁላል ብቻ ሳይሆን ወተትም አለ እና የእንትንም አለ በጎች አሉ ሳይቶቻችን ላይ። ደግሞ ለየት የሚያደርገው ነገር እንቁላሉ የኛው ነው፣ ዶሮም የኛው ነው። እዛው እንትን ብሎ የኛው ዶሮ ናቸው ማለት ነው። በተጨማሪም የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ለአባላቱ የእንቁላል አቅርቦትን ተረክቦ ለሚሸጡ የዱቤ አገልግሎትን እንደሚሰጥ ገልጸዋል። ለአባላት ለጨፌ አባላቶች ክሬዲት መጠቀም ይችላሉ። ስለዚህ ክሬዲት ስለሚጠቀሙ ለዛም ተብሎ አንደኛ የስራ እንትን እድል ይፈጠርለታል ማለት ነው። መጥቶ ከዚህ ሲረከቡ መጉላላት የለም። ምክንያቱም በጊዜው ነው የሚቀርብላቸው። በፈለጉበት ቀን ምርቱ ማግኘት ይችላሉ ማለት ነው። ምንም እጥረት አይኖርባቸው እና ደግሞ እንዳልኩሽ ዋጋውም ከውጭው ገበያ ቀነስም ስለሚል አንደኛ ከራሳችን ሳይትም ስለሆነ እና ህብረት ስራ ማህበር ደግሞ ለትርፍ የሚሰራም ስላልሆነ ከዚህ በዲስካውንት ስለሆነ የሚረከቡት ለከስተመርም አሪፍ ነው፣ ለኛም ደግሞ ለድርጅቱም አሪፍ ነው። በጋራ ያው በትስስር እንሰራለን እና እነሱ የሚያቀርቡልን አስተያየት ጥሩ እንደሆነ ደስተኛ ሆኖ ነው የሚሄዱት ከስተመሮቹ፣ ተረካቢዎቹ። እኛም ደስተኛ ሆነን ነው የምንሰጣቸው። ምንም ጉድለት አይኖርም ማለት ነው። ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። ከቀሪ የጨፌ ሚዲያ ፕሮግራሞች ጋር መልካም ቆይታ